አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የዘጨት ቤተሰብ የሆናችሁ እንዴት ናችሁ? ደህና ናችሁ አላችሁ? እኔ ጋር ሁሉ ሰላም። እንዴት ናችሁ? ወደ ተከበራችሁ የመዳም ቅመሞች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው። እንግዲህ ሰብስክራይብ፣ ላይክ፣ ሼር አድርጉ። የመዳም ቅመሞች በጣም ነው የምወዳችሁ ሁላችሁንም፣ ከሀገር ውስጥም ከሀገር ውጭም ያላችሁ መላ የኢትዮጵያውያን ሕዝብ ሁላችንም ወዳችኋለሁ። እንግዲህ ያው ማታ በሰራሁት ቪዲዮ አንዳንድ ቪዲዮ ሰርቼ ነበር ለመዳም ቅመሞች። እንግዲህ አዲስ ለሚመጡ የትኛውም ሀገር ለሚመጡ ማወቅ ያለባችሁ ነገር አንዳንድ ነገሮችን ጻፍ አርግታችሁ ያዙ ብዬ እንደዛ መልእክት ሰርቼ ነበር። እንግዲህ ያው በዛን ሰዓት ያንን ነገር ከጻፍ ነው የሚጠቅመን ለኛ ነው፣ ለኛና ለኛ ብቻ ነው። በሚቸግረን ሰዓት ማንም ከጎናችን አይቆምም። ገብታችኋል አይደል? እህትም ልትሆን ትችላለች፣ ጓደኛም ልትሆን ትችላለች። ማንኛውም ሰው ይሁን ዛሬ ስልክ ቢያነሳልሽ ነገ ስልክ አያነሳልሽም። ከነገ ወደ ቢቸግርሽ ስልክ አያነሳልሽም። ግን በወረቀትሽ የጻፍሽው ነገር ደግሞ ለአንቺ በጣም ይጠቅምሻል። ገብቶሻል አይደል? ውድ እህቴ፣ ውድ የመዳሟ ቅመም፣ እንግዲህ ያው ይሄንን ነው ሙላችሁ። ጥንቃቄ አድርጉ። አዲስ ለምትመጡ ልጆች ጥንቃቄ አድርጉ። ሲዩሲ እንኳን የሚባለው ነገር 100% ትክክለኛ ነገር አይደለም። አንዳንዶቻችን በጣም ወደዚህ በመምጣት የተነሳ ወደዚህ ለመምጣት በተነሳን ቁጥር ጉጉታችን በጨመረ ቁጥር በገንዘብ የምናወጣው ሲዩሲ ያለ ማለት ነው። ምንም ሳንማር ምን ሳንል ማለት ነው። ይሄ ነገር ደግሞ አዲስ ለሚመጡ እህቶቻችን፣ አዲስ ለሚመጡ የመዳም ቅመሞች ይሄ ነገር ጠቃሚ አይደለም። ምናልባት ከዚህ በፊት ሰርተው ለሄዱ ከሆነ ሊጠቅማቸው ይችላል ያንን ነገር ማለት ነው። ነገር ግን ለኛ አይጠቅመንም ያ ነገር ማለት ነው። ለኛ ላይጠቅመን፣ ለኛ ገንዘብ ከፍለን መጠን ቋንቋ ለምናውቅ ሰዎች አስገዳጅ ሲሆንብን በገንዘብ እናወጣለን። ግን አዲስ ለሚመጡዎቹ ደግሞ ልጆች ገንዘብ እንኳን ከፍለው አስፈላጊ ሆነው ብታወጡት ራሱ ላይጠቅማችሁ ይችላል። ዋናው ነገር የሚጠቅማችሁ ምንድን ነው? የጻፋችሁት ነገር ነው። ብዙ ነገሮች አሉ። እኔ ደግሞ በቀጣይ ቪዲዮ ኢንሻአላህ ቪዲዮ ሰራላችኋለሁ ለመዳም ቅመሞች። ምንም አንዳንድ ቃላቶች ምናምን ነገር፣ አንዳንድ እቃዎች ስማቸው ምን መሆኑ ምናምን የሚለው ነገር በቀጣይ በጉጉት ጠብቁ፣ እዤላችሁ እመጣለሁ። እንግዲህ ይሄንን ስላችሁ ደግሞ በተለያየ ሀገር ለምትኖሩ ለመዳም ቅመሞች በጣም ወዳችኋለሁ። ሰብስክራይብ፣ ሼር አድርጉ። ቪዲዮ ስትጀምሩ በላይክ ጀምሩት። ወዳችኋለሁ። ውድ የተከበራችሁ የመዳም ቅመሞች ሰብስክራይብ አድርጉኝ። በቀጣይ ቪዲዮ በአሪፍ ነገሮች እመጣለሁ። መልካም ቆይታ